ይገርማል። ፍቅር ነው የራበኝ ፍቅር ነው የራበኝ ፍቅር። ሰላም ጤና ይስጥልኝ የተከበራችሁ የሎሬት ሚዲያ ቤተሰቦቻችን፣ በዛሬው ዕለት ከወትሮ ማለትም አካባቢዎችንና ታሪካዊ ቦታዎችን ከምንዳስስበት ፕሮግራም ወጣ ብለን በጥበብ ታነጻ በጥበብ የኖረች ለጥበብ ተፈጥራም ለጥበብ አርያ የሆነች ጀግና የጥበብ ፈርጥ በትንሹም ቢሆን የምንቃኝበት ፕሮግራም ነው። ጂጂ በሙሉ ስሟ እጅጋየሁ ሽባባው ተወልዳ ያደገችው በአዊ ብሔረሰብ አስተዳደር በቻግኒ ከተማ ሲሆን በሕፃንነቷ ለጥበብ ራሷን አሳልፋ በመስጠት በሙዚቃው ዓለም የማይናድ የአለት ግንብ ገንብታለች። በተለይም የሀገራችን ባህል፣ ወግ፣ ማንነት እንዲሁም ሁለገብ ሀገር በቀል ስራዎችን ዓለም አቀፋዊ የድምጽ ቅላጼዎች ጋር በማዋሃድ አስገራሚ ስራዎቿን ለጥበብ አፍቃሪያን አበርክታለች። በተለየ ሁኔታ ተወዳጅነትን ያገኙ ሙዚቃዎች መካከልም ስለ አድዋ የቀነቀነችው አድዋ ዛሬ አድዋ ትላንት መቼ ተነሱና የወዳደቁት እያለች የሚሊዮኖችን አንጀት የበላችው፣ በሌላም ፍቅር ነው የራበኝ ፍቅር እንዲሁም አጎላጎሌ በተሰኘ የቂጣ በዓል ሙዚቃ ዋቼውና ልክኒ ዋቼውና ዳንግሊው ዳድብስታጊ ቲሊሊው ዳድብስታጊ ካሳውችስ አኒ ውስታጊ እያለች ያቀነቀነችው ምናልባትም ከሺህ ስራዎቿ ጥቂቶቿ ይሆናሉ። የቻግኒ ደግ ማህበረሰብ ያፈለቃት ዶንዶር ፏፏቴ ጥበብን እየመገባት ያሳደጋት የኢትዮጵያ ፈርጥ ለጥበብ ላበረከተችው የላቀ አስተዋጽኦ የእንጅባራ ዩኒቨርሲቲ በ2015 ዓ.ም የክብር ዶክተሬቷን ሰጧታል። ይሁን እንጂ አድናቂዎቿ ከቅርብ ጊዜ ወዲህ ይህች ጥበበኛ ከአድማጭ ጆሮ በተወሰነ መልኩ እየራቀች ነው የሚል የግል ምልከታ ሲያስቀምጡ ይታያሉ። በቅርቡ ለውዱ የሀገራችን ሕዝብ አንድ የጥበብ ስራዋን ካለችበት ሀገር ሆና እንድታበረክትልን ሀሳብ አስተያየታችሁን በኮሜንት አሳውቁን። ፎሎ፣ ላይክ፣ ሼር፣ ሪፖስት እንድታደርጉም ትብብራችሁን እንጠይቃለን። Selena,